በአነጋጋሪው ካሉ ፑቲክ ስም የተሰራው ሚም ኮይን ወይም የክሪፕቶ ሳንቲም ሪከርድ እየሰባበረ ነው። ማን እንደፈጠረው ግልጽ አይደለም። የኮይኑ ማርኬት ካፕ ኢንቨስት የተደረገው ገንዘብ መጠን በ24 ሰዓት $250,000 በላይ አልፏል። የሆነ ሰው ሽቀላ ላይ ነው። በኒው ጀርሲ ፕሌን የጭነት መኪናና የመብራት ፖል ገጭቷል። ዩናይትድ ኤርላይን ቦይንግ 767-400 221 ተሳፋሪ ይዞም እያረፈ ነበረም። ከትራክ ሹፌር ውጭ ማንም አልተጎዳም። አስበው ኢንሹራንስ ሪፖርት ስታደርግ ከፕሌን ጋር ተጋጭቼ ነበረ። በኢትዮጵያም 1.1 ሚሊዮን የውጭ ሀገር ዜጎች ጥገኝነትን ጠይቀዋል ተብሏል። 1.9 ሚሊዮን የሚሆኑ የሀገር ውስጥ ተፈናቃዮች በመጠለያ ላይ ናቸው ይላል የየተመድ የዛሬ ሪፖርት። 1.9 ሚሊዮን ቁጥር አይደለም፣ እናቶች ወንድሞችና ልጆቻችን ናቸው። በክሩዝ መርከብ ለሽርሽር የወጡ 149 ሰዎች በቫይረስ ምክንያት ሎክዳውን ላይ ናቸው። 149 ተሳፋሪዎች ውስጥ እስካሁን 3 ሰዎች ህይወታቸው አልፏል። መርከቡ ኬፕ ቨርዲ ምዕራብ አፍሪካ እንዲቆም ሲደረግ ቫይረሱ ሃንት ይባላል። ማስታገሻ እንጂ መፈወሻ የለውም እስካሁን። ሌላ ሎክዳውን